ይሄ ደግሞ ሊፍት ቶሎ ወይ አይወጣ ወይ አይወርድ ምንድነው ተጥሎ ቀረ። አረ የሆነ ነገር እንዲያልፍ ደግሞ ብቻዬን ነው ደግሞ እኮ የገባሁት ሰው እንኳን አይደለም። እኔ ጣጣ ያረኔ ስንት ጉዳይ አለብኝ። በዛች እኮ ራሱ ጧት ተቃጥያለሁ። እንደም በዚህ እኔ እምለው ሰው እንድንጋው ነው እንደሚያቃጥለኝ ነው። ያቺ ጎረቤቴ አቃጣች ስንት ዓመት ሙሉ ከፍትራለች እንጂ ዝቀት። እኔ ግን በሁሉ ነገር በቃ ዝቅላለሁ። ባሌ ፈታኝ፣ ልጆቼ መላ የሌላቸው ናቸው። ወይ ባላ ይመጣላቸው ወይ ስራ ይመጣላቸው። እሷ ግን ባሏ ጥሩ ሰው፣ ልጆቿ የተማሩ የጨረሱ። አሁን ደግሞ ልጅ ይመጣል አባር የናጠጠ ሀብታሙ አሉ። ወይኔ ጣጣ። አሁን እዚች ጓደኛዬ ከህቼ እንደማላ ማግኘት አለብኝ እንጂ እንደው ፈጣሪ ቅሪበልሽ። ምን ውስጥ ነው እኔ ያልሽኝ እዛ ያመጣሽ? የባለፈው የምትሰሪበት ቦታ አሪፍ ቦታ ነበረ። እንደዛ ያደናብር። አሁን ተደናብሬ ሊፍት ውስጥ ራሱ እኔ ሰንሰት እንደተቀመጥኩ ራሱ አላውቅም። እንዴ ተዘጋቢ ብዬ በዛ ደግሞ ሰው የለም አብሮኝ ብቻዬን ነበርኩ። ወይ አይወጣ ወይ አይወድ። እንደው ለራሴ ጉዳይ ባይሆን እኔ እዚህ ተሳመጣሽ ነበር እንደዚህ ተንገራትች። ወይ አንቺ ሴትዮ አረ እንደው እንዴት ነሽ? ደህና ነሽ ወይ? ስራ እንዴት ነው ምናምን ተብሎ ይወራል። እንደዚህ ሁኚ ሲጀመር ለራስሽ ጉዳይ ብለሽ ነው የመጣሽው። ለኔ ጉዳይ ስትይ ትመጫለሽ። እንዳንቺ ሲደወልሽ ራሱ አታነሽ። ባለፈው የሆነ ሰው ጠይቂያልኝ ብሎ የሆነ ነገር ፈልጌ ካንቺ ሲደውል አታነሽ። ለራስሽ ጊዜ ግን አቤት ስልክ አንዴ ሲጠራም መነሳት አለበት አይደል? እና ራስሽ ነሽ ፈልገሽ እመጣለሁ ስራ ቦታሽ ያልሽው እኔ ነኝ አልኩሽ። እና ደግሞ ስራ ቦታ ቀይር ያለው ብዬሻለሁ። እኔ ስራዬን ትቼ አንቺ ብዬ ልምጣ ነው እንዴ? ራስ ወዳጅ አንቺ ራስሽ ብቻ ነሽ። ወይ አንቺ ደግሞ አሁን እኔ በስንቱ ቅጥል ብዬ ነው የመጣሁት። አታናግሪኝ ማለት ነው። ዛሬ ቀኔ ሙሉ መቃጠል ሆኗል ማለት ነው። አዎ ለራሴ ጉዳይ ነው የመጣሁት። በቃ አሁን ዝም በይኝ እንዴ። ምን ትጨቀጭቅኛለሽ አንቺ ደግሞ? አሁን ወደ ገደል ስገባልሽ እዚህ ነው የምናወራው ወይስ እንዴት ነው እንውጣ? ኧረ እባክሽ እኔ እኮ ለተናገርሽው ነው መልስ የሰጠሁሽ። ራስሽ ታወሪዋለሽ። ራስሽ እንደገና ደግሞ ሲመልስ ትልሽ ሌላ ነገር ታያለሽ። እሺ በቃ አሁን ምንድነው እንትን የማስተካከል የልጆች ነገር ላስተካክል እና መጣ። 5 ደቂቃ ብቻ ጠብቂ። ወይ ያንቺ ነገር ጭራሽ 5 ደቂቃ ያንቺ 5 ደቂቃ 1 ሰዓት ነው። እንደዛ ተንከራትቼ መኪና እንኳጥቼ ባስ ውስጥ ገባ ስወርድ የስምንት ሰሪበት ስራ ቦታ በጣም ሩቅ ነው። አሁን ደግሞ 5 ደቂቃ ጠብቂ ምናምን ትያለሽ እንዴ? ኧረ አንቺ ይባክሽ። 5 ደቂቃ ግን ታለፈ እኔ እሄዳለሁ። ተጠበቅሽ ጠብቂ። የመጣሽው ለራስሽ ጉዳይ ነው። ጥርግ ማለት ትችያለሽ ማለት ነው እንዴ? ለአንቺ ስራ የለ ተሆነው እንዴ? ነግሬሻለሁ። ስራ ቦታ ነኝ። ከስራ ትወጣ እሺ እንገናኛለን አልኩሽ። ራስሽ ስራ ቦታ እመጣለሁ ብለሽ ቆቆልሽ ቆቆታሽ ነው ያልኩሽ። ለባስ ውስጥ ገብቼ እንትን ውስጥ ገብቼ ለኔ የምታረጊ ከሆነ የሚመስለው እንዴ? አንቺ ብዬ እኔ ስራዬንማ አልሳነፍም። አሁን የስራ ወቅት ነው መስሎሽ ነው። ለራስሽም ጥቅም አለው ይሄ። አሁን የምነግርሽ ነገር ለአንቺ ራሱ የሚጠቅምሽ ነው። የኔም ያንቺም የሁለታችንም ጥቅም ነው። አይገርምሽም? አሁን ጋር ስትሰሚው እንዴት እንደምትደሰች እኔ ነኝ የማውቀው። ነግሬሻለሁ። አሁን እጠብቅሻለሁ ትንሽ ደቂቃ። ቶሎ ብለሽ ታልመጣሽ እሄዳለሁ። የራስሽ ጉዳይ ማለት ነው። ተመስገን አምላኬ። ወይ እንደዚህ ልልሽ ነው የፈለግሽው አይደል? ሲያምርሽ ይቀራል። አንቺ ለራስሽ ጥቅም ብቻ ነው የመጣሽው። እንደዛ ተነስቲ የጫፏን ነገር ንገሪኝ። ወዲሽን ቁርጥ ያድርገዋል ነገርሽም። እሺ ቶሎ እንድትመጪ ለራስሽም የሚጠቅም ነገር ነው እየልሽ የመጣሁት ታውቂያለሽ። እና አሁን እዚህ ጋር ወራ ብዙ የሚሰማን ሰው አለ። ሴትዮዋም የምትታወቅ ስለሆነ አልነግርሽም ማለት ነው። ቶሎ ጨርሰሽ ነይ። አቤት ጉረኛ። እሺ ማንኛውም መጣ። አሁን ለውጭ ጠብቂኝ እሺ። ሴትዮ በጠዋቱ ደውለሽ አሳብደሽኝ እንደዚህ አድርገሽኝ ማለት ነው። የማይጠቅመኝ ነገር ቢሆን አለቅሽ። እመኒኝ አለቅሽም ማለት ነው።
እስኪ ይኸው መጣሁኝ። ስራዬን እራሱ አስታውሽ። እንደው አንቺስ እባክሽ ወሬኛ አልቀረብሽ አትበይሽ። አንደኛ ነገር ለራስሽም የሚጠቅም ነገር ነው የመጣው። ሁለተኛ ነገር ደግሞ ወሬ ስለምትወጂ ስለምታባረሪ ነው ስራሽን ጥለሽ የመጣሽው። ስራ ፈት ግን ለኔ በጥቅሉ ማለት ነው በጣም የምፈልገው ጉዳይ ባይሆን እንደዚህ እንደው አልለማመጥሽም ራሱ አይገርምሽም? እስክሽ ራሱ አልደወልም። በቃ እንግዲህ እሺ የምትናገሪ ተናገሪ፣ የማትናገሪ ተነሽ እሄዳለሁ። ደግሞ ትጃጃለብኝ ነው እንደ አንቺን አላባጣጥስም። እሺ ለራሴ ተናድጃለሁ እንዴ። አሁን ወደ ገዳው ትገቢያለሽ ወይስ አትገቢም? ሰምኛለሽ። ማን ነው የምትስፈራሪ? የምትይው አትወራጭ። ይዝጋ እንዳላጋድምሽ ታውቂኛለሽ። እሺ አሁን ወደ ገዳው ስገባ የሳራ እናት ማለት ነው ልትድር ነው ልጇን። ለማን በይ? ለልጅሽ ለመካከለኛዋ ልጅሽ ማለት ነው ይመጣላት ባልታስታውሽ ከሆነ እንግዲህ ገብታ እሷ ልታበላሽው ትችላለች። ነገሩን አላቅም፣ ይሄን እርግጠኛ አይደለሁም። ልጅሽን እንዳያገባ እንዳያጫት ማለት ነው። አሁን ጧት ላይ ሲሄድ የሆነ ነገር ልነግራት ሲሄድ ደስ ብሎኛል ምናምን እያልኩት ያልኩሽ ቤቱን እንዴት አድርጋ እንዳሳመረችው ምናምን ልታይ እና ለልጄ በመቷል ነይና ስሪ አሳሪ ምናምን አረባክሽ ነው ስራ ላይ ብዬ ምናምን ቀጥል ብያለሁ። በዛ ላይ ትቻት ወደ አንቺ እየሮኩ ነው የመጣሁት ማለት ነው። ወይኔ በላቸው ተበልቻለሁ። አሁን ታንቺ የባሰች እሷ ናት ያቃጠለች። ያንቺ ወሬ ይለፈኝ፣ ግን የሚጠቅመኝ ነገር ስላመጣሽ አመሰግናለሁ ማለት ነው። አልናደደብሽም፣ አልፌሻለሁ። ለመሆኑ እውነት የመኮንን ልጅ ነው ሊያጫት የመጣው? እርግጠኛ ነሽ? መጀመሪያ ሌላ ነገር ታላስብ በፊት ማለት ነው። እርግጠኛ ነሽ ወይስ አይደለሽ? በኋላ ላይ ከአንቺ ጋር አንላቀቅም ማለት ነው ውሸት ከሆነ። ተመስገን አምላኬ። ለካ እኔ ብቻ አይደለም ወሬ የምወደው፣ አንቺም ወሬ ትወጃለሽ። አየሽ፣ ወሬም ብቻ ሳይሆን የድሮ ልጅሽን ሊያጨው የመጣው ልጅ ሲሆን ለልጅ ዋጮኛ የመጣው እንዴት እንደሚያደርግሽ አየሽ። እኔ እንደ ጓደኛ ብትይኝ ይሻልሻል። እኔ እጠቅምሻለሁ እንጂ አልጎዳሽም ማለት ነው። አዎ የመኮንን ልጅ ነው ሊያጫት የመጣው። በደንብ አረጋግጥ ጥጥ አድርጌ ነው የመጣው። አይገርምሽም? አረጋግጭ ማለት ነው 100%። ለምን ራሷን አጧት ያለችኝ። ከዛ ደግሞ ታጣራ ሌላውን ነገር እውነት ነው እንዴ ነይ አሳሪ ምናምን ያለችኝ ያልኩሽ አይደል እንዴ? ለምን ዋሽሻለሁ? እና አሁን ምንድነው ምን ማድረግ ያለበት? ይሄ በቃ ሰርግ መሆንም የለበትም። ሲጀመር ቤቷን እንዳይመጡ ማድረግ ምን እናድርግ እስኪ? በመጀመሪያ በጣም ይቅርታ፣ እውነቴን ነው። እኔ ካንቺ ጋር ያጣላችኝ ያቺ ብርቄ ናት። ከብርቄ ጋር በቃ ትሆንኛለች ብዬ ማለት ነው። የሷን ነገር በሌላ ቀን እናወራዋለን ምን እንዳደረገች ማለት ነው። እና አንቺ አፍሽ ይናገራል ምናምን እንጂ ከኔ ጋር ማች ነሽ። በብዙ ነገራቶች ማች እናደርጋለን ማለት ነው። በቃ እርግጠኛ ነሽ? በቃ እርግጠኛ ተውሽ። አሁን ምን ማድረግ እንዳለብን ልንገርሽ። የኔን ልጅ ትቶ እሷ ልጅማ ሊያገባትም በፍጹም አልፈቅድላቸውም ማለት ነው። በቃ ድግም ታሰራባቸዋለሁ። ድግም ነው ማሰራባቸው። አይገርምሽም? እንግዲህ አሁን ካንቺ የምፈልገው ነገር ማለት ነው ካንቺ የምፈልገው ነገር በሀቀኝነት ከኔ ጋር ሆነሽ አብረሽ ፊልም በቃ እንድንፋለማት ሁለት ሆነን እሷ ማሸነፍ አለብን። የእሷ ላይ በፍጹም ማግባት የለባትም። እንዴ ሁሌም በልጆቿ እንደ ተንቀባረረችብን ነው የኔ ልጅ እንደዚህ ብለው። ስለዚህ ማለት ነው አብረሽኝ ከሆንሽ እኔ አብረሽ ሆናለሁ። ቃል እገባልሻለሁ። ቃል ግቢልኝ። አራት አስቂኝ ወደና ምን ወደን ስተሚያመን ያሳቅሽኝ ደግ አረገች። እኔ ብዬሻለሁ እኮ ታያት ወልሽ የሚያርጉሽ ነው። እኔን አገለሽ እሷ ጋር ገጥምሽ ነበራ። ደግ አረገች። ብርቄ እንደዚህ ስላረገች ደስ ብሎኛል ማለት ነው።
እንዳው ይቅርታ የምትይው የምትለማመጪው እኔ ነበር፣ ግን እኔ መጣሁኝ። በነገራችን ላይ ለሁለታችንም ጥቅም ባይኖር እኔ ስልክሽ ላይ ራሱ አልደውልም ነበር፣ እንደዛ አድርግሽ ማለት ነው። እና ምንድን ቃል ነው የምገባሽ? ምንድን ነው እኔ እፈልጋለሁ ራሱ እንዴ የኔ ልጆች 5 ቁሞ ቀር ሆነው 5 ማለት ነው። አንድ በላ ራሱ አልመጣላቸው ወይ ስላላቸው እኔ የለችው ከንቱ ከንቱ በቃ የሷ ልጆች ወደ ላይ ለምን ቆይ የብርቄን ነገር በሌላ አወራሻለሁ ማለት ነው። ለስተዛሬ የተናገርኩሽን ይቅርታ በቃ ይቅርታ አድርጊልኝ። እሱ እውነትሽ ነው። የኔ ልጅ አሁን ሊጋቡ እኮ ምንም አልቀራቸውም። ስንት ቀን እንደቀራቸው በምን እንደተፈጠረ ባላቅም ማለት ነው። እና በቃ አሁን በጓደኝነትም ሆነ በሌላም ነገር አብረን እንደምንዘልቅ እኔ ቃል እገባልሻለሁ። አንቺም እንደዛው ማለት ነው። እሺ ይሆነልሽ። ለጓደኝነት ቃል አልገባልሽ፣ ግን አብረን የምንሰራው የጋራ ስራ ስላለ የጋራ ጥቅም ስላለ ቃል እገባልሻለሁ። በዚህ ምንም ነገር ላልደብቅሽ ማለት ነው፣ ሁሉን ነገር። ለዛም ብዬ ነው የደወልኩልሽ። ጀመር ታውቂኛለሽ፣ እኔ ቆራጥ ነኝ ማለት ነው። አሁን ወደ ገዳውን ስንገባ ምን እናድርግ ነው? በወሬ ጨረስ ነው እኮ እንትን ታይማችን። ችግር የለውም እሱ ማለት ነው። ጓደኝነት ቀስ ብሎ ይመጣል። ለዛ ችግር የለውም። አሁን ወደ ገደላው እንዳልሽው ማለት ነው ስንገባ ምን እናደርጋለን? ድክምት እናሰራበታለን ብዬሻለሁ። ሄደን እና እንሄዳለን። እኔም አንቺም ዛሬ ነው እንደውም የምንሄደው። እንዳይሳካላት ነው የምናደርገው። ለማንኛውም አሁን አንቺ ብር አለ እጅሽ ላይ ምንም፣ ምክንያቱም ሁሌም ብር የለኝም የለኝም ነው የምትይው። እኔ ጋር የተወሰነ ብር አለ ማለት ነው። ብር አለኝ ባይኖረኝ ራሱ ማለት ነው። የበሽተኛ የፈታሁትን ባሌን ታውቂዋለሽ። ከሱ ለልጆችህ አምጣ ያሁን የሰጠኸኝ አስቤዛ አልቋል፣ አስቤዛ መግዣ ብዬ እቀበለዋለሁ። እሷን ልጆቿንም ታልቀብራቸው ማለት ነው። ይሄ ነገር እንዳይሳካላቸው ምት እኮ አሪፍ ሀሳብ ነው የመጣሽው። ድግምት ማሰራት አለብን እሷን ተዚች ምድር ለማጥፋት ማለት ነው። ቢያንስ ራሱ ቢያብዱ ችግር የለም እናገባን፣ ባይሞቱ ራሱ ቢያብዱ በቃ ሁሉ ነገር ክስርስር በቃ ምንም ነገር እንዳይሳካላቸው ማለት ነው። እንደዛ ማድረግ ይቻላል። ይሄ ሀሳብ እንኳን መጣልኝ ታውቂያለሽ። አንቺ ጎበዝ እኮ ነሽ። ኧረ ለጓደኝነቱ ማሰብ አለብኝ ከአንቺ ጋር ማለት ነው። እኔማ ሽንጤን ታጥቄ ነው የምፋለማት። እውነት አለቃትም። አሁንም ተዛ ጠብራራ ጋር ትሞዛሞዣለሽ። ኧረ እንደው ሌላ ምንድን ነው? ሀብታም ያለው ብር ያለው ቆንጆ ነሽ። በዛ ላይ ፀጉርሽ ወርቃማ ታምሪያለሽ። ግን ለምንድን ነው ተዛ ሰውዬ ጋር የምትጃጀው? 5 ሴት ልጆች ቀፈቀፍሽለት። ኧረ እንደው አንቺ ሴት ጉድ እኮ ነው። ለማንኛውም በቃ እውነትሽን ድግምት ነው እንጂ እንደዚህማ አትቻልም። እሷ እኮ አሁን የሆነ ነገር ብናስወራባቸው፣ ምክንያቱም እሷ ተላይ ጥሩ ሰው ስለሆነች ውስጧ ማን ምስጥ እንደሆነች ማንም ስለማያውቃት እኛን ማንም አይሰማንም ቀልተው ነው ምናምን ስለሚሉ በድግምት ተስርት ብንሰራባት ይሻላል። ተስር እንጂ እንደዚህ በወሬ አይቻልም። አንቺ ደግሞ ድንበር አትለፊ። የማይወራና የሚወራውን እንትን በይ ለይ ማለት ነው። አሁን የመጣሁት ስለኔ ባል ልናወራ ነው ወይስ ስለዚች ሾክሻኳ ጎረቤቴ? ሌላ ጊዜ አወራሻለሁ። ገና ጓደኝነቱን አስብበታለሁ እያልኩኝ ላላስብበትም እችላለሁ። እውነትሽ ነው። እሷን በቃ ማሳበድ ያለብን። ለማንኛውም አሁን የት ነው የምንሄደው? ማለት ታውቂያለሽ አንቺ ይሄ ምንድነው ድግምት የሚያሰራ ሰውዬ ወይም ሴትዮ? በቃ ተውኩት፣ የራስሽ ጉዳይ። እኔ አንቺን ቆርቆሮ ስለሷ አወራሁ አላወራ ምን ያደርገኛል? ምን ያደርግልኛል? ሲጀመር ተፋታችኋል። ለማንኛውም ብታስቢበት ይሻላል። ሌላ እንደኔ ማለት ነው በቃ ብር ያለው ምናምን ብታገቢ ማለት ነው። አሁን በፊቱ ቆርቋንዳ ነበር ባሌና ፈታሁት። ሌላ የናጠጠ ማለት ነው በቃ ሀብታም ስራ የሚሄደው ራሱ በቃ ቤት ውስጥ ስራ ውስጥ ላይ መቀመጥ ነው እንጂ ብር አጥቼ ምናምን እኮ አይደለም። ወሬ አለብሽ አሁን ስላንቺ ሀብታም ባል ምናምን ስለኔ ባል ልናወራ አይደለም የመጣ ነው። ወደ ጉዳይ ወደ ገደሉ እንግባ። እንኳንም አገባሽ። አሁን የተወሰነ ብር አለኝ አለሽ ወይ? አንቺ ጋር ብር አላልሽ እንዴ? ቆረቆንዳ ብር ታደሽ ታዲያ ለምን አንቺ ከፍለሽ በኋላ አልሰጥሽም? የሆንሽ ምስጥ ነገር ነሽ። ኧረ አንቺ ጓደኛ ራሱ አትሆኝም። ይሄንሽ ቆርቆሮ ምን አሰደብሽ? ራስሽ ቆርቆሮ። እሺ አንቺው አመጣሽው፣ አንቺው አረሽው አለ ምንድን ነው? ኧረ ተረቱ ራሱ ጠፋብኝ። በቃ ለማንኛውም አሁን ምንድነው
ድግምት የምናስደርግበት ቦታ እንሄዳለን። እዛ ሰውየው ጋር ማለት ነው። እሱ ምን እንደሚለን እንትን እንላለን። መቼ እንሂድ? ዛሬ ወይስ ነገ? እስኪ ንገረኝ። እኔ ዛሬ ብሄድ ደስ ይለኛል። አሁን ስለ ባሎቻችን ጉዳይ በሌላ ቀን እናወራዋለን ማለት ነው። ዝም እንበል። እኔም ትቼዋለሁ በቃ። ምን መሰለሽ ዛሬ ብንሄዳው ዛሬ እንሂድ እንጂ። ኧረ እውነትሽ ነው። ዛሬ እንሂድ በቃ። አሁን ሲጀመር ጧት ነው። ስለዚህ የምታውቂው ከሆነ ቦታው ምናምን እንሂድ በቃ።